በፈጣሪ ይሄንን የሚያክለው ታዋቂው የሆሊውድ ኮከብ ሮክ ምን አጋጥሞት ነው ከዚህ ወደዚህ የሾከው? ጋንጃ ነው ወይስ ሉባንጃ ቅሞ ነው ወይስ እንደ ጀስቲን ባይበር አሎሎ ሰክቶ ነው? በዚህ ሳምንት አነጋጋሪ የሆነውን በሆነ የፊልም አዋርድ ላይ ታዋቂው የሪስሊንግ እና የሆሊውድ ኮከብ ዘሮክ ጆንሰን በዛ ፕሮግራም ላይ ብዙዎችን አስደንግጠዋል። በቪዲዮም ላይ እንደምታዩት ሮክ ከቀድሞ አቋሙ እጅጉን በጣም ከስቶ እነዛ ሳቢና ፈርጣማ የሆኑ ጡንቻዎቹ ከኔ ከሲታ ጡንቻዎች ጋር እኩል ሆነው ታይተዋል። እሱ ራሱ እንዴት እንዲህ ሊሆን እንደቻለ የተናገረውን ለእናንተ ለውድ ፋሚሊዎቼ ብሬክዳውን አድርጌ አሳያችኋለሁ። እኔ በብሬክ ቲዩብ እኮ ለእናንተ የማልሆነው ነገር የለም። በባሌም ሆነ በቦሌ አድርጌ ብዕሬን ከደብተሬ ጋር በማዋሃድ አፈሩንም ድሜውንም በልቼ ለእናንተ ለውድ ፋሚሊዎቼ እንካችሁ ብያለሁ። ወደ ዛሬው ቀውጢ ቪዲዮአችን ከማለፋችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ ማድረግ ውዴታ ሳይሆን ግዴታ ነው። ምክንያቱም የሆነ ጊዜ ቀውጢ ቪዲዮ ከፈለጋችሁ ድጋሚ ስለማታገኙኝ፣ እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። ወሬ ያላበዛባችሁ በቀጥታ ወደ ዛሬው ቀውጢ ቪዲዮአችን አልፋለሁ። በመጀመሪያ ደረጃም ስለ ሮክ አስተዳደግ ብዙ ሰዎች የማያውቁትን ነገር ልንገራችሁ። የሮክ ትክክለኛ ስሙ ዶዋኔ ዳግለስ ጆንሰን ይባላል። የተወለደው ሜይ 2 1972 በካሊፎርኒያ ሄዋርድ ከተማ ውስጥ ነው። የዶዋኔ አስተዳደግ ትንሽ ለየት ይላል። ምክንያቱም በሪስለር ቤተሰብ ውስጥ ነው ያደገው። አባቱ አለ የተባለ የተጨበጨበለት ሪስለር ነው። አያቱም በዘመኑ አለ የተባለ ሪስለር ነው። በቃ የጋንግስተር ቤተሰብ ነው ማለት ይቻላል። ዶዋኔ ወይም ዘሮክ በዚህ ቤተሰብ ውስጥ ፈታ ብሎ ቅንጡ መኪና እየነዳ ፈልሰስ ብሎ ያደገ አይምሰላችሁ። በተቃራኒው ከቦታ ቦታ በቤት ክራይ እየተሰቃዩ በችግር ነው ያሳለፉት። በድብድብና በስርቆት የተሞላ ህይወትንም ሲያሳልፍ ነበር። ግን እንዲህም ሆኖ ሮክ ትልቅ ተስፋ ነበረው። በአሜሪካ የእግር ኳስ ውስጥም ሲጫወት ነበር። እንዲሁም ስኬታማ ሁላ ሲሆን ነበር። ግን ከቡድኑ አባረሩት። ከቡድኑም ሲያባረሩት በኪሱ $7 ብቻ ነው የነበረው። በዚህን ጊዜ ችግር አይኑን አፍጦ ጥርሱን አግጦ መጣበት። እሱ ግን ለችግር ቦታ ያለው ሰው አልነበረም። ላሻለው። ምክንያቱም ችግር አቅም ማጣት ምን እንደሚያደርግ ስለማቅ መቸገር ምን እንደሚያደርግ ፓወርለስለስ እያለ ይገልጸዋል። ድጋሚ ችግር ማየት አልፈልግም አለ። እናም ወጥሮ አቋሙ ላይ መስራት ጀመረ። በሪስለር ቤተሰብ ውስጥም ስላደገ ወደ ሪስሊንጉ አመራ። አቋሙም ጀለስ እንደምታዩት የሰጠ ነበር። ቁመቱ ሜትር ከ96 ሴንቲሜትር ይረዝማል። ክብደቱ በሆሊውድ አይን ውስጥ መግባት ቻለ። በ2001 እንደ አውሮፓውያን አቆጣጠር ዘ ሚያሚ ሪተርንስ የሚባለውን የመጀመሪያውን ፊልሙን ሰራ። በዛ ፊልም ላይም ባሳየው ድንቅ ትወና አንቺ ሰውማ ትለያለህ፣ ፋይቲንግ ዊዝ ማይ ፋሚሊ፣ ዘ አዘር ጋይስ፣ ጁማንጂ፣ ፋስት እንደ ፌረስ፣ ፋስት 5 አጠቃላይ ከ73 በላይ ፊልሞችን በመስራት ህዝቡን እንዲቻላል እንዲያስ ብሏል። እሱ የሰራባቸው ፊልሞች በዓለም ዙሪያ ብዙ ተመልካቾችን እና ከፍተኛ ገቢን በቢሊዮን ዶላር የሚቆጠሩን ገንዘብ ማስገባት ችሏል። በአሁኑ ጊዜ በዓለማችን ላይ ሪስሊንጉን ተቆጣጥረው እንዲሁም ሆሊውድንም የተቆጣጠረ ሰው ቢኖር በመጀመሪያ ደረጃ የሚመጣላችሁ ዘሮክ ጆንሰን ነው። ከፊልሞቹ ብቻ በአሁኑ ጊዜ የተጣራ ከ800 ሚሊዮን ዶላር በላይ ወደ ኪሱ ማስገባት ችሏል። ከፊልሙና ከሪስሊንጉን በስተጀርባ ፕሮዲውሰር እና ቢዝነስማን ነው። እኛ በግላችን ከሮክ ህይወት ብዙ የምንማረው ነገር አለ። ጥንካሬ፣ ተስፋ ለመቁረጥ፣ ደህንነትን እጣ ፋንታይ ነው ብለን እጅ ያለመስጠትን እንዲሁም ከየት ተነስተን የት መድረስ እንደምንችል። በዚህ ዘመን ደግሞ ትግሬ ሆንክ፣ አማራ ሆንክ፣ ኦሮሞ ሆንክ፣ ጉራጌ ሆንክ ከሰራ ትበላለህ፣ ካልሰራ ሲበሉ ታያለህ። ቅድም መግቢያ ላይ የነገርኳችሁን ሮክ አሁን ላይ ምን አጋጥሞት ነው ሰውነቱ እንዲህ ሊከሳ የቻለው? አዲስ ፊልም ለመስራት በማሰብ ፊልሙም ላይ መክሳት አስፈላጊ ስለሆነ ነው ይላሉ። ብዙም ግን ግልጽ አላደረጉትም። የዛሬው መልእክታችን ከሰራ ትበላለህ፣ ካልሰራ ሲበሉ ታያለህ። ለዛሬ ያስኩላችሁ ቀውጢ ቪዲዮ ይሄን ይመስል ነበር። ቪዲዮ ላይክ ማድረግ እንዳይረሳ። በሚቀጥለው ቀውጢ ቪዲዮ እስከምንገናኝ ድረስ ፒስ ፎር ወርልድ ብያለሁ።